ዓርብ ዕለት ክርስቶስ ዝም ብሎ ነበር። ራሱን አልተከላከለም። መልስ ለመስጠት አልሞከረም። ከጥቂት ቦታዎች የግድ መመለስ ካለበት ቦታዎች ውጪ በጲላጦስም ፊት ምንም መልስ አልሰጠም። ሄሮድስ ፊት ደግሞ ሲሄድ አንድም ቃል አልተናገር። እንደውም ሄሮድስ ረጅም ሰዓት ተአምር እንዲያሳየው ሲለማመጠው ሲለምነው ነበር። መጥምቁ ዮሐንስን በግፍ የገደለው ሄሮድስ ከክርስቶስ አንዳች ተአምር ለማየት ጓጉቶ ነበረ። ግን የእግዚአብሔር ድምፅ የተባለ በምድረ በዳ የሚጮህ ሰው ድምፅ የተባለ መጥምቁ ዮሐንስን በገደለው በሄሮድስ ፊት የእግዚአብሔር ቃል የሆነ ክርስቶስ ሊናገር አልፈለገም። ድምፄን እንድትሰማ አልፈልግም፣ አይተኸኛል ግን አትሰማኝም ብሎ ድምፁን ከሱ ሰወረበት፣ ዝም አለ። እንደውም ጲላጦስ የክርስቶስ ዝምታ በጣም አስጨንቆት ነበር። ህዝቡ ይሰቀል ይሰቀል ይላሉ። አንተ እሱን ካልሰቀልከው የቄሳር ወዳጅ አይደለህም እያሉ ይጮኻሉ። ክርስቶስ ግን ዝም ነው ያለው። ጲላጦስን ያስጨነቀው ከህዝቡ ጩኸት ይልቅ የጌታ ዝምታ ነበር። የክርስቶስ ዝምታ ኃይል ያለው ዝምታ ስለሆነ ማለት ነው።